እንዴት ነው የሚሆነው የረሳነው ኃጢአት ለካህን አልነገርነው ንስሐ አልገባንበት እንዴት ይሆናል ብላችሁ የምትጨነቁ ካላችሁ ምንም የሚያስጨንቃችሁ ነገር የለም ምንም አንደኛ ኃጢአት የሚሰራው በሶስት ወገን ነው አንድ በሐልዮ በሐሳብ ሁለት በነቢብ በመናገር ሶስት በገቢር በመስራት በመፈጸም ነው በተግባር የሐልዮ ሐሳብ ስንቱን ነው የምታውቁት ታውቁታላችሁ በየሰከንዱ ስንት ኃጢአት ነው የምናስበው በመናገር ስንት ኃጢአት ነው የምንሰራው እንጂ የሐልዮውን ስንቱን ነው የምታስታውሰው ማን ነው ኃጢአቱን አስታውሶ የሚያውቀው ከጸጉሬ ይልቅ ኃጢአት የበዛ እኮ ነው ያለው ከጸጉሬ ቁጥር ይልቅ ኃጢአት የበዛ እጅግ በጣም ብዙ ኃጢአት እኮ ነው የምናውቀው የምናስታውሰው አይደለም ስለዚህ ነው አያችሁ ሁሉ ጊዜ በቤተክርስቲያናችን በሐልዮ በነቢብ በገቢር የማይሰራ ኃጢአት እግዚአብሔር ይፍታ ይላል ከታሰነበት ኃጢአት ሌላው ደግሞ ምን ይባላል በእውቀት ወይም አለ እውቀት በድፍረት ወይም በስተት ከልጅነት እስከ እውቀት ከመዓልት እስከ ሌሊት ያዙ እነዚህን አራት ነገሮች አንደኛ በእውቀትም ያለ እውቀትም አውቀን ምን ሰራው ኃጢአት አለ ሳናውቅ ምን ሰራው ኃጢአት አለ ስለዚህ ሳናውቅ ምን ሰራው ኃጢአት ካለ ንስሐ ስንገባ አላወቅነውም ማለት ነው ስለዚህ ብረሳው አይፈረድብኝም አላውቀውም ብቻ ይቅር በለኝ የሚለው ነው አንደኛ በእውቀት አለውቀት ሁለተኛ በድፍረት በስተት ሁለተኛ የሚሰራው ደግሞ በድፍረት ምንድነው ይሄ ብሎ በድፍረት የሚሰራ ኃጢአት አለ በስተት ደግሞ አለ ይቅር በለኝ ስተቴ የምንለው እነዚህ ደግሞ ኃጢአቶች ሶስተኛ ከልጅነት እስከ እውቀት ነው ከሕፃንነት ጀምሬ እስከ ሽምግልና እስካለሁበት እድሜ ድረስ የሰራሁት ኃጢአት ማለት ነው ይሄን ሁሉ ዝርዝር ታውቂያለሽ አራተኛ ከመዓልት እስከ ሌሊት ከጠዋት ጀምሮ እንደገና ምሽቱን እስከሚነጋ ድረስ በስንት ወገን በሶስት አንድ በሐሳብ ሁለት በመናገር ሶስት በገቢር በሐልዮ በነቢብ በገቢር የሰራሁትን ኃጢአት ይቅር በለኝ ነው የሚባለው ስለዚህ የረሳችሁት ኃጢአት ካለ ይቅር በለኝ ካላችሁ ብቻ በቂ ነው ንስሐ ከገባችሁ በቂ ነው ቸር አምላክ ይቅር ባይ አምላክ ሩህሩህ አምላክ አላችሁ ስለዚህ ድንገት የረሳሁት ኃጢአት ንስሐ ሳልገባበት ብላችሁ ምንም የሚያስጨንቅ ነገር የላችሁ የብዙ ሰዎች አንድ ችግር ምን እንደሆነ ልንገራችሁ ምን ችግር እንዳለባችሁ ልንገራችሁ እግዚአብሔር ይቅር ብሏችኋል እናንተ ግን ራሳችሁን ይቅር አላላችሁ በቃ ትልቁ ችግራችሁ ይሄ ነው እወቁት እግዚአብሔር ይቅር ብሏችሁ ባለፈው እንዳለው ኃጢአታችሁን ረስቻለሁ ብሎ ደግሜ አላስብም ብላ እናንተ ያንን ታመነጅጋላችሁ ዛሬ ነው መጠንቀቅ ዛሬ ነው እንዳትቆሽሽ መጠንቀቅ ላለፈውማ በዛ ሐለፈ ይማረነ ወበዘ ይመጽ ቀበነ ተብሏል እኮ ባለፈው ይማረን በይመጣው የሚጠብቀን እኮ ተባለ እንደዛም ሆኖ እንኳን እንመለስም ግን ቸር ነው እግዚአብሔር ደግመህ ኃጢአት አትስራ ደግመሽ ኃጢአት አትስሪ በቃ ሩህሩህ አባት እሱ ነው የሚለው ልጄ ደግመሽ ኃጢአት አትስሪ ተይዛለች እኮ በዝሙት ግን ሂጂ ምሬሻለሁ ሊወግሯት የነበሩት ሁሉ እንዴ እናንተ ኃጢአት የለባችሁ ማላቸው ድንጋይ ይዘው እኮ ሊወግሩ ኧረ እግዚአብሔር ከእንደዚህ አይነት ሰው ይሰውራችሁ እናንተም ከዚህ ማህበር እንዳትገቡ ድንጋይ ይዘው ከሚወግሩት በተደጋጋሚ የምነግራችሁ ነገር አለ በሰው ኃጢአት የሚገባ ሰው የእግዚአብሔርን ሥራ የወሰደው ስለሆነ ያ ሰው በጥልቅ ባህር ውስጥ ይወድቃል ለምሳሌ ኃጢአትን የሚመረምር እግዚአብሔር እንጂ አንተ አይደለህም ለምሳሌ ድንገት ሰሞኑን ተነስታ የሆነች አንድ ሰውዬ ተነስቶ እንደዚህ አይነት ፊልም የሚሰራ ሰውዬ እንደዚህ እኮ አደረገ ተብሎ ቢወራ ለጉም አፍህን ልንገርህ ዝጋ አፍህን አይንህንም ዝጋ ጨፍን ጆሮህንም ድፈን አትስማ የሰው ኃጢአት አትስማ የሰው በደል አትስማ የራስሽን ብቻ ስራ ስትፈቱ አንዳንዶች ችግር አለባችሁ እኔ ትልቅ ሴት ናቸው በጣም ትልቅ ሴት ቆራቢ ናቸው እና አንድ ጊዜ በጣም ገርሞኛል ሲያወሩ አይ ላይክ ጋሲፕ አሉ እና ጆሮዬም እንዴ አሉት በጣም ትልቅ የተከበሩ ሴት ናቸው እና ጋሲፕ ወዳለሁ ወሬ ወዳለሁ አሉባልታ ወዳለሁ ሲሉ ደነገጥኩ
እንዳይፈረድባችሁ አትፍረዱ። ማላይ ትፈርዳለህ አንተ ማነህና ትፈርዳለህ? ማነሽና ትፈርጃለሽ? ይሄን ደጋግሜ ነው የምነግራችሁ። እኔ ምሳሌ ልንገራችሁ። ብዙ በህይወታችን አንዳንድ እንትኖችም አሉ ዩቲዩበሮች፣ ፌስቡከሮች፣ የተለያዩ ሰዎች እንዲሆነ በዚህ ቤተክርስቲያን አባ ከሌ እንዲሆኑ አባ እንትና እንዲሆኑ እንደዚህ ሆኑ። ማና አንተ አንድ ቀን ውዳሴ ማርያም ደግመህም አትውል። አንድ ቀን እንደ አባኮ ከልጅነቱ ጀምሮ እኮ አባ ከሌ በቤተክርስቲያን ውስጥ እኮ ቁርበቱን ለብሶ ሲማር ያደገ እኮ ነው። እንዳንተ ዝም ብሎ ዛሬ ከከተማ ተነስቶ ዩቲዩብ ስለመጣ ቁጭ ብለህ ሰነፍ ህዝብ አስተማሪው ስላደረገ ያሻህን ታወራለህ። አስተውሉ። አሁን እኔ አንዱ ተነስቶ መምህር ዘበነ እንደዚህ ያደረገ እኮ ሲል እዚህ አሁን አንተ ይባርክ ቃልዎት ያሰማልኝ የምትለው እጅን ለክፋት ትሰነዝራለህ። አለመታደልህን አየው፣ አለመታደልሽን አየሽው። በሰው ኃጢአት አትግቡ። ያውም ባልሆነማ የምትገቡት እናንተን አላውቅላችሁ፣ በሆነው እንኳን አትግባ። መጽሐፍ ቅዱስ ይሄን ነው የሚለው። መጀመሪያ በራስ ውስጥ ያለው ግመልን አጥራ። ትንኝ ከመዋጥ በፊት ትንኝ የሚወጡትን ከመንቀፍ በፊት ትንኝ የሚወጡትን ከመንቀፍ በፊት አንተ ግመሉን አጥራ። በአይን ውስጥ ግንድ አለ። በሰው አይን ትንኝ ልታወጣ ትሞክራለህ። በአንተ ውስጥ ትልቅ ግንድ አለ፣ በሌላው ትንሽ አለች። እሷን ታያለህ። ንስሐ ራስን ማየት ነው። ንስሐ ራስን መመልከት ነው። ለማንኛውም የረሳሁት ኃጢአቴ እንዴ ሊሆን ስንቱን አስታውሰሽ ነው ደግሞ እንዲህ የምትይው? መጽሐፍ ይበቃዋል እንዴ ያንቺ ኃጢአት ቢጻፍ? ያንተስ ይበቃዋል? ኧረ እኔ ራሴ ይበቃዋል ኃጢአቴ ቢጻፍ መጽሐፍ። እናንተም ብቻ አውቅሽ የምተው እንዳይመስላችሁ። ሁላችንም ያው ነን። የትስክር ለና በሳነ ዘተካት የቀደመ በደላችን አታስብብን ብለናል። ይቅር ይበለን፣ ፈጥኖ ይራራልን። ለማንኛውም አትጨነቁ። የተዋህዶ ልጆች ክርስቲያኖች አትጨነቁ። የእግዚአብሔርን ባህሪ ወቁት። በሐሳብ የሰራ ነው በጣም ብዙ ነው። እሱን ስናስታውስ አንከርም። እንደውም ንስሐ ሲገባ እንዴት ነው ንስሐ የሚገባው የሚለውን ሌላ ጊዜ አስተምራችኋለሁ። ከፋሲካ ውጪ ንስሐ ሲገባ እንዴት ነው? ለምን በጣም ትልቅ ችግር አይቻለሁ። አንደኛ በንስሐ ተቀባይ በካህናት ዘንድ ያሉ ችግሮች አሉ። በንስሐ በምትሰጡ በእናንተ ዘንድ ችግሮች አሉ። እሱን ከትንሣኤ በኋላ እንገናኛለን። አንዳንዶቻችሁ ነው አሁኑኑ አስተምረን ብላችሁ አሁን ኮሜንት ልጽፉ ነው። አሁኑኑ ከትንሣኤ በኋላ ያኔ እንመለከታለን። ለማንኛውም በዛ ሐለፈ ይማረን ወበዛ ይመጽእ ቀበነ፣ ባለፈው ይማረን በሚመጣው ይጠብቀን ሲባል ሁሉ ኃጢአት ይደመሰሳል። በሐልዮ በነቢብ በገቢር የማይሰራ ኃጢአት እግዚአብሔር ይፍታ ሲባል ሁሉ በደል ይደመሰሳል። ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት ከመዓልት እስከ ሌሊት የሰራነውን ኃጢአት ሁሉ እግዚአብሔር ይቅር ይበለን ሲባል ኃጢአታችሁ ሁሉ ይደመሰሳል። ደስ ይበላችሁ የተዋህዶ ልጆች፣ ደስ ይበላችሁ ክርስቲያኖች፣ ደስ ይበላችሁ የድንግል ልጆች፣ ደስ ይበላችሁ በቀራንዮ አደባባይ ደሙን ያፈሰሰ የንጉሱ ልጆች። መሐሪ ነው፣ ይቅር ባይ ነው። አባ እስመ በዘ ኢየአምሩ ይገብሩ እስራኤሎሙ፣ አባ እስራኤሎሙ እስመ በዘ ኢየአምሩ ይገብሩ፣ የሚያደርጉትን አያውቁምና ይቅር በላቸው ብሎ ቀራንዮ ላይ ይቅር ያለ ያ ይቅርታ ላንተም በልብ ተጽፏል። ያ ይቅርታ ላንቺም በገጽሽ ተጽፏል። ይቅር የሚል ይቅር ይበለን። እመቤታችን አትለየን፣ ክፉ አይንካችሁ። ይህን ትምህርት ሌላው አድርሱልኝ። ዓለም ክፉ ነገር ያደርሳል። እናንተ ይህን ማድረስ የሚያቅታችሁ ሁልጊዜ ወቅሳችኋለሁ። ቢያንስ አንድ ሰው ለ100 ሰው ይህን ትምህርት ማድረስ አለበት። ትውልዱ ይዳን። ክፉ አይንካችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።